በጣም የሚገርመኝ እነዚህ ሰዎች እንደ ጅል ነው የሚያስቡን። ምንም እንደማናነብ ምንም እንደማናውቅ ነው የሚያዩን። ስማው ምን እንደሚል ትነካኝና ዘመንህን ሙሉ ትንከራተታለህ ይላል። እርግማን ይጫወትብሃል ይላል። ብዙ ክርስቲያን ከርታታ የሆነው በምንድን ነው? በቁጥር አንድ ደረጃ ከርታታ የሆነ ፓስተሩን ወይም አገልጋዩን ወይንም ደግሞ የእግዚአብሔር ሰው የሆነው በስተትም ሰርቶ ይሆናል፣ ስተትም ሳይሰራ ይሆን ይነካና ከዛ በኋላ ህይወቱ ሚዘረብል ይሆናል። የእርግማን አይነት ሲጫወትበት ታያለ። ምክንያቱም ልቡ ካዘነብህ ጥሩ አይደለም። ደግሜ እላለሁ፣ ልቡ ካዘነብህ ጥሩ አይደለም። መልካምም ልስራ ክፉም ልስራ ላበላሽም ላጥፋም ማንም እንዳይናገረን ነው ሐሳቡ። ከተናገርከኝ ህይወት ሁሉ የስቃይ ይሆናል፣ ሚዝረብል ይሆናል ላይፋችሁ ነው የሚለው። በእግዚአብሔር ቃል የማይመዘን፣ በእግዚአብሔር ቃል የማይፈተሽ፣ በእግዚአብሔር ቃል የማይዳሰስ፣ በእግዚአብሔር ቃል ተመዝኖ የማይቀርብ ማንም የለም። እግዚአብሔር ብቻ እኮ ነው አይነኬ፣ እግዚአብሔር ብቻ ነው። ለምን እንዴት ከየት የማይባል እግዚአብሔር ብቻ ነው። እነዚህ ሰዎች ግን በጣም ይገርማሉ። አየህ፣ ማታስተውል ህዝብ፣ ማታነብ ህዝብ ከእግዚአብሔር ቃል ጋር ተፋጠ በራስህ ዓለምና በራስህ መንገድ እነዚህን ሰዎች ራስህ ላይ ያገነገስክ ሰው እንደዚህ ነው የሚጫወቱብህ። እንደዚህ ነው ጭንቅላትህን ማኑፕሌት የሚያደርጉት። ነገር ግን ነክተህን ከየክ ግን የለውበትም። ደግሜ እነግርሃለሁ፣ የለውበትም። እኔን አትጎዳኝም፣ ልትጎዳኝም አትችልም። ሚዝረብል ሰው ነው የምትሆነው። ሚዝረብል በቃ የተበላሸ ሰው። ከዛ ተጋጅተ ሄደ ሌላ ቦታ ሄደክ ይሄ መርገም ተከትሎክ ነው የሚሄደው። የራሳቸው እስረኛ የራሳቸው ባሪያ ያደርጉሃል። ለራሳቸው ያስገዙሃል። ከነሱ ውጪ ወዴትም እንደማትሄድ ያደርጉሃል። አየህ፣ ከአይንህ ላይ ክርስቶስን ያነሱብሃል፣ ምስሉን ይጠርጉብሃል፣ ራሳቸውን ይስሉብሃል። በቃ እንደዚህ ነው የሚጫወቱብህ። አንተ በክርስቶስ ኢየሱስ አምነህ የዳንክ ሰው፣ ከየትኛውም አይነት እርግማን ነፃ የወጣ ሰው፣ ሰንበዲን ስለነካ የሆነን ፓስተር የሆነን እንትን ስለተናገርክ ስተት ሲሰራ ስተት ነው ስላልክ የሆነ ሐሳብ ከሰጠ በቃ ህይወት ሚዝረብል ይሆናል ይላል። ህይወት ይበላሻል ይላል። እርግማን ይጫወትብሃል ይላል። አተንካኝ ይላል። አየው። ምክንያቱም ከአእምሮ ላይ ከአይን ላይ ከልብህ ላይ ክርስቶስን አጥፍቶብሃል። ልብህ ላይ የነገሰው ሰንበዲ የሚባል ግለሰብ እንጂ ኢየሱስ አይደለም። አየህ እንዴት እንደሚጫወቱብህ። እንደውም ሐሳብ ከምትሰጠኝ ይላል ከምትነካኝ ለቀህልኝ ውጣ ይላል ቸርቹን። በእርግጥ መብቱ ነው፣ የራሱ ቤት ነው፣ መብቱ ነው ማስወጣት። ከቤቴ ውጣልኝ ይላል። ከቤቴ ውጣልኝ እነግርሃለሁ። ሲስተማቲካሊ ከተወሰነ ነገሮች ግን ለምሳሌ አልተስማማህም፣ ካልተስማማ ጥለህ ውጣ። እዛ ቁጭ ብለህ አትናገር፣ አትራገም፣ ሚዝረብል ሰው ነው የምትሆነው። ሚዝረብል በቃ የተበላሸ ሰው። ከዛ ተጋጅተ ሄደ ሌላ ቦታ ሄደክ ይሄ መርገም ተከትሎክ ነው የሚሄደው። ለምን እንደዛ ትሆናለህ? በቃ ኖርማል ነው። ለምሳሌ እዚህ አልተስማማም፣ በቃ አልተስማማም። እግዚአብሔር አፈራርሞ አልሰጠክ። የዘላለም ሕይወት እዚህ ቤት ነው አላለክ። ከቤቴ ይውጣልኝ ይላል። አየው፣ ያ ከቃሉ የተፋታ ህዝብ፣ ከእግዚአብሔር ቃል ጋር የተራራቀ ህዝብ እንደዚህ ማንም በላተኛ እየመጣ ይጫወትበታል። እንደዚህ ይጫወትበታል ማንም እየመጣ። ማናቸው እነሱ? አይነኬ ያደረጋቸው እነሱ፣ የማይነኩ እነሱ፣ የማይዳሰሱ እነሱ፣ በእግዚአብሔር ቃል የማይመዘኑ ያደረጋቸው፣ ስህተት ሲሰሩ ሲያበላሹ ሲያጠፉ ይህ ልክ አይደለም የማይባሉት ማናቸው? ሰው ናቸው እኮ ልክ እንዳንተው ሰው ናቸው። አየህ፣ ሲያጠፉ ሲሳሳቱ ተመለስ ሊባሉ የሚገባቸው ሆኖ ሳለ እንዳትነኩን ይልሃል። ከነካኸኝ ዋ ይልሃል፣ ያስፈራራሃል፣ አእምሮ ላይ ይጫወትብሃል። የአእምሮ ጨዋታ ነው የሚያደርግብህ። ወንድምና እህቶቼ አንድ ነገር ላሳስባችሁ ወዳለሁ። ማንንም ሰው በእግዚአብሔር ቃል መዝነ ፈትነ ተቀበል። የሚያወራውን ቃል የአንደበቱን ቃል በእግዚአብሔር ቃል መዝነ ፈትነ ስህተቱን ስህተት በል፣ እውነቱን እውነት በል። ከዛ ውጪ ለምን ነካችሁን፣ ለምን እንደዚህ ያደረጋችሁን፣ እንዲያረጋለሁ፣ እርግማን ጠራለሁ፣ ላይ ህይወት ይበላሻል፣ ህይወትን አስራለሁ፣ በፍጹም እንደዚህ አይነት ነገር በህይወታችሁ አይሆኑም። እመኑኝ። እኔን ባታምኑ ቃሉን እመኑ፣ እግዚአብሔርን ቃል እመኑ። እንደዚህ የሚባል ነገር የለም።
እንደዚህ የሚባል ነገር የለም። በሙሉ እንደዚህ የሚቀባጥሩ እንደዚህ የሚያወሩ በጠቅላላ ባዶ 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 በቃ ቆርቆሮ ውስጡ ባዶ የሆነ ቆርቆሮ የሚጮሁ ናቸው እነዚህ። ስለዛ ወዳጆቼ ከእንደነዚህ አይነት ሐሳብ ከእንደዚህ አይነት አስተምህሮት ከእንደነዚህ አይነት ፍጹም ከእግዚአብሔር ቃል ጋር ተቃራኒ ከሆነ ሐሳብ ካላቸው ግለሰቦች ራሳችሁ እንድትጠብቁ አደራ እላለሁ። ብዙ ክርስቲያን ከርታታ የሆነው በምንድን ነው? በቁጥር አንድ ደረጃ ከርታታ የሆነ ፓስተሩን ወይም አገልጋዩን ወይንም ደግሞ የእግዚአብሔር ሰው የሆነው ስህተትም ሰርቶ ይሆናል፣ ስህተትም ሳይሰራ ይሆን ይነካና ከዛ በኋላ ህይወቱ ሚዘረብል ይሆናል። የእርግማን አይነት ሲጫወትበት ታያለ። ምክንያቱም ልቡ ካዘነብህ ጥሩ አይደለም። ደግሜ እላለሁ፣ ልቡ ካዘነብህ ጥሩ አይደለም። ይህን ስልክ አንዳንዱ ለምሳሌ እዚህ ቸርች የትም ቸርች እንዳትሄድ እዚህ ሁን ከሆንክ ግን ምናምን ብል ዙኖዬ ነማ ማለት እንደዛ ካለ አንተ የኔ ገንዘቤ ነህ እያለ ነው። ገንዘቡ ከሆንክ ተመንዘር። ነገር ግን እነግርሃለሁ ሲስተማቲካሊ ከተወሰነ ነገሮች ግን ለምሳሌ አልተስማማህም። ካልተስማማ ጥለውጣ። እዛ ቁጭ ብለህ አትናገር፣ አትራገም፣ ሚዝረብል ሰው ነው የምትሆነው። ሚዝረብል በቃ የተበላሸ ሰው። ከዛ ተጋጅተህ ሄደ ሌላ ቦታ ሄደክ ይሄ መርገም ተከትሎክ ነው የሚሄደው። ለምን እንደዛ ትሆናለህ? በቃ ኖርማል ነው። ለምሳሌ እዚህ አልተስማማም፣ በቃ አልተስማማም። እግዚአብሔር አፈራርሞ አልሰጠክ። የዘላለም ህይወት እዚህ ቤት ነው አላለክ። በደንብ ስማኝ። የዘላለም ህይወት እዚህ ቤት ነው አላለ። የዘላለም ህይወት ያለው በክርስቶስ ነው ያለ። ነገር ግን ነክተህ እንከክ ግን የለውበትም። ደግሜ እነግርሃለሁ የለውበትም። እኔን አትጎዳኝም፣ ልትጎዳኝም አትችልም። ግን ጠላት ሊጠቀምብህ ይችላል። ለምን ብለህ ይጠቀምብህ? ውጣ አሁን። አይተኝ እንደሆነ ማንንም ፓስተር ስናገር ሰምተኝ አታውቅም። በፍጹም ለምን ምን አገባኝ? ቡኒ ረመዲን የሆኑ ሰዎች አሉ ይኖራሉ፣ ወደፊትም ይኖራሉ። ግን እነሱን እግዚአብሔር መጠቀም ፈለገ ተጠቅሞ ይሰራል። እስከ መቼ እንደሚጠቀምባቸው እሱ ነው። ዋናው መስሪያ ቤት ሊጠቀም የወደደውን ስራ እንዲጠቀም ወደደ። እኔን አስፈቅዶ አይጠቀም።